ሰላም ጤና ይስጥልን ውድ የተዋሕዶ ቤተሰቦች የድንግል ማርያም ወዳጆች የቸሩ መድኃኔዓለም ልጆች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ዕለት ስለ ማክሰኞ ስነ ፍጥረት ምንነት ምንመማር ሲሆን ከዛ በፊት ግን ባለፈው ከተማርነው የሰኞ ስነ ፍጥረት ውስጥ በመጀመሪያ ሰዓት ሌሊት ውሃ ከምድር ጀምሮ እስከ ብሩህ ሰማይ ሞልቶ አድሮ ነበርና ያንን ከሶስት ከፍሎ አንዱ እጁን በዚህ ዓለም እንዳሰፈረው አንዱ እጅ ከላይ አስፍሮ ስሙንም ሐኖስ እንዳለው አንዱን እጅ ደግሞ በመካከል እንዳጸናውና ሌሎች ዝርዝር ጉዳዮችን አይተን ነበር። ውድ ቤተሰብ በዛሬው ክፍል ደግሞ ስለ ማክሰኞ ወይም ሶስተኛው ቀን ስነ ፍጥረት ምንነት ምንመማር ይሆናል። በዚህም የማክሰኞ ስነ ፍጥረት እንደምን ነው ቢሉ በዕለቱ በአንደኛው ሰዓት ሌሊት ሲሶ ውሃ ተከፍሎ እዚህ ዓለም ሞልቶ አድሮ ነበረና ይህንን ከሶስት ከፍሎ አንዱን እጅ ከምድር በታች ሰደደው ስሙንም ባህር አለው። አንዱን እጅ አስቀድሞ የሚያርፍበትን መሬት ጠርጎ ውቅያኖስ ብሎ አሰፈረው። አንዱን እጅ በዚህ ዓለም ተወው። እነዚህም ዛሬ አብርህት፣ ቀላት፣ አፍላጋት ብለን የምንጠራቸው ናቸው። በዚህ ሁኔታ ጌታ ከፈጠረው ውሃ መጠን ዛሬ በዛ ዓለም ያለው ውሃ ወጭ ታጥበን ለቅልቀን የምንደፋውን ያክል የቀረ ነው። ዳግመኛም ጥቁር መሬት ከታች አውርዶ ደልድሎ ስሙንም በርባሮስ አለው። ትርጉሙም ረቂቅ ጨለማን የሚያስገኝ ማለት ነው። በሁለተኛው ሰዓት የመሬትን ቅጽር የመሬትን ጸፍጻፍ ሰርቶ ውሃን አሰፈረ። በሶስተኛው ሰዓት የእሳትን ቅጽር የእሳትን ጸፍጻፍ ሰርቶ ውሃን አሰፈረ። በአራተኛው ሰዓት ቀዩን መሬት ቀብቶ የእንቁላል ቅርፊት አስኳልን አቅፎ እንደሚይዝ ሁሉ ውሃው መሬትን እንደ ቀለበት ከቦ እንዲይዝ አደረገ። ዳግመኛም ውቅያኖስን ሲያሰፍር ወደ ዳር ጠርጎ ከጠፈር በታች ያሰፈረውን የመሬት አካል ወይም ቅሬት ናጌብ ብሎ 12 ደጃፍ አውጥቶ ተወው። በዚህም ወሰንሽ ከዚህ አይለፍ ማለቱ ሲሆን በወዲያ ማዶ የድንጋይ አጥር ሰርቶ ከጠፈር ጋር አያይዞታል። በተመሳሳይ ከማዶ ከቀረው ጥቂት መሬት 12 መስኮት አውጥቶ ነፋሳትና እሳትን እያስገባ በናጌብ ባለው መስኮት እያስወጣ ምድርን ሲያስማማ አደረ። ያን ጊዜ ከእርጥብ ባህር እርጥብ ጢስ ከደረቅ መሬት ደረቅ ጢስ ወጥቶ ደመና ሆነ። እንዲህ አድርጎ ምድርን ከሰባት ከፍሎ በአንዱ እጅ ላይ ውቅያኖሱን አሰፈረ። አንዱን እጅ የበረዶ ወይም የበረድ ማጣሪያ አደረገው። አንዱን እጅ ግሩማን አራዊት ወይም ብሄሞትና ሎየታን አሰፈረበት። አንዱን እጅ ሰው እንዲኖርበት አደረገ። በአንዱ እጅ ናጌብን አሰፈረ። ይህን ሁሉ ያደረገው በአምስተኛው ሰዓት ሲሆን በስድስተኛው ሰዓት ብሔረ ብፁዓንን በስተደቡብና ብሔረ ሕያዋንን በስተሰሜን አድርጎ ፈጠረ። በሰባተኛው ሰዓት ገነትን በስተምስራቅና ሲኦልን በስተምዕራብ አድርጎ ፈጠረ። ይህ ማለት ከበርባሮስ ወይም ከጨለማ እኛ ካለንበት ዓለም ብሔረ ብፁዓንን፣ ከብሔረ ብፁዓን ብሔረ ሕያዋንን፣ ከብሔረ ሕያዋን ገነትን ጠርቷል ወይም አወራርሷል። እንዲህ አድርጎ ሕያውን ዓለማት ለየ። እነዚህ ዓለማት ማን ማን ናቸው ቢሉ 9 ዓለመ እሳት ወይም 9 እሳት ዓለም፣ 2 ዓለመ ነፋስ፣ 2 የነፋስ ዓለም፣ 4 ዓለመ ማይ ወይም 4 የውሃ ዓለም፣ 5 ዓለመ መሬት ወይም 5 የመሬት ዓለም ናቸው። ከዚህ በኋላ ምድርን ጉበት መስላ ቢያት በማጤ የሚቆረጡና የሚፈለጡ እጽዋትን፣ በማጭድ የሚታጨዱ አዝርዕትን፣ በእጅ የሚለቀሙ አትክልትን እነዚህን 4 የእጽዋት ዝርያ ፈጠረ አስገኘ። ከዚህ ጋር ተያይዞ መጽሐፈ ኩፋሌ በሶስተኛው ዕለት ዕፀ ገነትን ለይቶ ቆጥሮ እነዚህን አበይት የእጽዋት ዝርያ ፈጠረ ይላል። እዚህ ጋር ስለምንስ ዕፀ ገነትን ከእነዚህ ለየ ቢሉ ዕፀ ገነት ስሯ ልዩ ነው። ቅጠሏ ሰፋፊ ከ12 እስከ 15 ክንድ ሲሆን መዓዛ ሽቷ የዓመት የመንፈቅ መንገድ ሂዶ ይሸታል። ፍሬዋ ደግሞ የጋን ወይም የበርሜል ክዳን ያክላል። ጣዕሙም ነፍስና ስጋን ይለያያል። አላምጠው እስከሚወጡት ድረስ ሌላ ፍሬ ይተካል። እንደ መስታወትም መልክን ያሳያል። እነዚህ መሬት ላይ የፈጠራቸውን 4 የእጽዋት ዝርያ 4 ነገሮች አሳድሮባቸዋል። እነሱም ቅጠል፣ ጽጌ፣ ፍሬ፣ ጣዕም ናቸው። በተመሳሳይ የማቴዎስ ወንጌል ምዕራፍ 6 ቁጥር 28 እስከ 29 ከ4 ባህሪያት መፈጠራቸውን በሚከተሉት ግብራቸው ይታወቃሉ ይላል። ይህም ከእሳት ለመፈጠራቸው እንጨት ከእንጨት ባፋጩ ጊዜ እሳት ይወጣቸዋል። ከውሃ ለመፈጠራቸው ሲቆርጧቸው እንደ ውሃ እንደ ደም ወተት የመሰለ ፈሳሽ ይወጣቸዋል።
ከነፋስ እንደተፈጠሩ በነፋስ በአየር ያድጋሉ። ከመሬት እንደተፈጠሩ ቆርጠው በጣሏቸው ጊዜ ፈርሰው በስብሰው አፈር ይሆናሉ ይላል። በተመሳሳይ በዝናብ ይበቅላሉ፣ በነፋስ በአየር ያድጋሉ፣ በፀሐይ ይበስላሉ፣ በአፈር ያድጋሉ። እንዲህ ከአራት ባህሪያት የተፈጠሩ እጽዋት ለተለያዩ ጥቅሞች እንድናውላቸው አደረገ። በዚህም እንደየባህሪያቸው ለምግብነት፣ ለመጠለያነትና ለመጠጊያነት። እነዚህን ሁሉ ያስገኘች ምድር ሰውን ትመስላለች። ሰው በሶስት ነገር ጸንቶ ይኖራል። እነሱም በአጥንት በጅማትና በደም። እንዲሁም ምድር በድንጋይ በእጽዋትና በስር እንዲሁም በውሃ ጸንታ ትኖራለች። እንደዚህ አድርጎ እነዚህም ሁሉ ሌሊቱ ሲያልቅ ንጋቱ ሲጀምር ፈጥሮቷቸው። እዚህ ጋር ምን ነው ጌታ ደክሞት ወይስ መሽቶበት የማክሰኞን ፍጥረት የተወ ቢሉ ደክሞት ወይም መሽቶበትስ አይደለም። ነገር ግን በዕለተ እሑድ በፈጠረው ስነ ፍጥረት ምስጢረ ሥላሴን እንደነገረን ሁሉ በሶስተኛው ቀን በፈጠረው ስነ ፍጥረትን ምስጢረ ሥጋዌን ሲነግረን ወይም ለእኛ ፍጡራን ግን ምሽት እንደሚያግደን ድጋም እንደሚገታን ሲያመላክት ወይም ሲያጠይቅ ነው። አንድም ምስጢረ ሥጋዌን እዚህ ጋር የተናገረበት ምሳሌ እንደምን ነው ቢሉ ምድር የእመቤታችን ምሳሌ ናት። ምድር ገበሬ ሳይጥርባት ዘር ሳይወድቅባት ሶስት ፍጥረታትን እንዳስገኘች ሁሉ እመቤታችንን መልአኩ ቅዱስ ገብርኤል ትጸንሻለሽ፣ ትወልጃለሽ ባላት ጊዜ ልማደ እንስት ሳያገኛት ወይም የሴቶች ልማድ ሳይታይባት ዘረ ብእሲ ሳይወድቅባት ወይም የፍጡር ዘር ሳይዘራባት ዕፀ ሕይወት ፍሬ ሕይወት ጌታን አስገኝታለች። በተመሳሳይ መሬትን ፈጥሮ ሰባት ነገሮችን እንዳሳደረባት ሁሉ ከእመቤታችንም አራት ባህርያተ ሥጋንና ሶስት ባህርያተ ነፍሳትን ነስቶ ሰባት ማዕርጋተ ቤተ ክርስቲያን ገንዘብ ለማድረጉ ምሳሌ ነው። እነዚህ ሰባት ማዕርጋተ ቤተ ክርስቲያን ምን ናቸው ቢሉ ሊቀ ጳጳስነት፣ ጳጳስነት፣ ኤጲስቆጶስነት፣ ቅስና፣ ድቁና፣ ንፍቅና እንዲሁም አናጉስጢስነት ናቸው። በሌላ በኩል እጽዋት ከአራት ባህሪ እንደተፈጠሩ በግብራቸው ይታወቃሉ ብለን ነበር። በዚህም ጌታችን ስጋ ለብሶ ከኃጢአት በቀር ፍጹም ሰው ሆኖ ሰው የሚሰራውን ስራ ለመስራቱ ምሳሌ ነው። በተመሳሳይ ሌላ የእጽዋት ግብራቸው የሚበላለጥ እንዲሁም እኩል የሚሆን ነው። ይህም በጌታችን ታውቋል። እኛ በሰዓታዊ ግብራችን ተናደን ብንበድለው በማህያዊ ወይም በአብረጃነት በትዕግስተኛ ግብሩ ክሶናል። ካሳውም ምንድነው ቢሉ ተበረደልን። በማያዊ ግብራችን ሰክረን ብንበድለው በሰዓታዊ ግብሩ ካሰን። ካሳውስ ምንድነው ቢሉ ተጣማለን። በነፋሳዊ ግብራችን ተበረታተን ብንበድለው በመሬታዊ ግብሩ ክሶናል። ካሳውስ ምንድነው ቢሉ ደከመልን። በመሬታዊ ግብራችን በልተን ጠጥተን ብንበድለው በነፋሳዊ ግብሩ ካሰን። ካሳውስ ምንድነው ቢሉ ተራበልን። በሌላ በኩል እነዚህን መሬት ላይ የፈጠረልን እጽዋት መጠለያና መጠጊያ እናደርጋቸዋለን እንዳልነው ሁሉ ጌታችን በበደልነው ነገር ሁሉ ገብቶ ለካሰን ካሳ ምሳሌ ነው። ቢበርደን እንሞቃቸዋለን፣ ዕቃ ቢጠፋብን አብርተን እንፈልግባቸዋለን እንዳልነው ሁሉ ጌታም ለበጎ ነገር ሁሉ አብነት ለሆነልን ምሳሌ ነው። ተመግበናቸው እንኖራለን እንዳልነው ሁሉ ጌታችን ለድኅነታችን ስጋውን ደሙን የሰጠን ምሳሌ ነው። በተመሳሳይ እጽዋት በስራቸው እንዲያፈሩ እንዳደረጋቸው ሁሉ ስር የጌታ ምሳሌ ሆኖ ፍሬው ልደቱን ጥምቀቱን አምነው ክብር የሚያገኙ ምዕመናን ምሳሌ ነው። እንዲሁም በጎናቸው የሚያፈሩ እጽዋት የሐዋርያት ምሳሌ ሆኖ ፍሬው ያስተማሩትን ትምህርት ያደረጉትን ታምራት አምነው ክብር ያገኙት ምሳሌ ነው። በጫፋቸው የሚያፈሩ እጽዋት ምሳሌ ጫፍ ከላይ እንደሆነ ሁሉ ጌታም ልዑለ ባህሪ በመሆኑ ፍሬው ጌታ ያስተማረውን ትምህርት ያደረገውን ታምራት አምነው ክብር የሚያገኙ ምዕመናን ምሳሌ ሲሆን በጎድን የሚያፈሩ ሌላ ምሳሌ ከጌታ ጎን በተገኘ ውሃ ተጠምቀው ክብር የሚያገኙ ምዕመናን ምሳሌ ነው። እንዲሁም ጫፍ በዕለተ ዓርብ የተደረጉትን ሰባት ታምራትን አምነው ክብር የሚያገኙ ምዕመናን ምሳሌነት ያሳያል። ሰባቱ ታምራት ምን ናቸው ቢሉ ጌታ በምልዕተ መስቀል ተሰቅሎ ሳለ በሰማይ 3 በምድር 4 ታምራቶች ተደርገዋል። እነሱም አንደኛ ከዋክብት ረገፉ፣ ሁለተኛ ፀሐይ ጨለመ፣ ሶስተኛ መቃብራት አባን ተከፈቱ፣ አራተኛ ጨረቃ ደም ሆነች፣ አምስተኛ መንጦለት መጋረጃ ተቀደደ፣ ስድስተኛ ከ5000 የሚበልጡ ከ6000 የሚያንሱ ሙታን እግረ መስቀል ስር ተነሱ፣ ሰባተኛ ሙታን አምላክ ወልድ አምላክ መሆኑን መስክረው ወደ መቃብር ተመልሰዋል።
በሌላ በኩል እጽዋት ታላላቅ፣ መካከለኛና ጥቃቅን ፍሬ ያፈራሉ። ምሳሌነቱም ጌታ በጎልማሳነቱ፣ በወጣትነቱ፣ በሕፃንነቱ ዘመን ለሰራቸው ትሩፋት ምሳሌ ናቸው። እንዲሁም እነዚህን ሁሉ ያስገኘች ምድር በሶስት ነገሮች ማለትም በስር በአፈር በውሃ ጸንታ ትኖራለች ያልነው የእመቤታችን ምሳሌ ነው። እመቤታችንም በሶስቱ በአብ በወልድ በመንፈስ ቅዱስ ለመጽናቷ ምሳሌ ነው። እንዲሁም ሰዓተ ሌሊቱ ሲፈጸም ሰዓተ መዓልቱ ሲጀመር ፈጠራቸው ብለን ነበር። በዚህም ሰዓተ ሌሊት የኦሪት ሰዓተ መዓልት የወንጌል ምሳሌ ናቸው። አንድም ጌታ ዘመነ ኦሪት ሲፈጸም ዘመነ ወንጌል ሲጀመር የአዳምን ስጋ ተዋህዶ በመስቀል ተሰቅሎ ሙቶ ተነስቶ ዓለሙን የማዳኑ ምሳሌ ነው። በሌላ በኩል በጌታ ወይም ጌታ ምድርን እና እጽዋትን ሲፈጥር 12 መገብተ መላእክት ትቶላቸዋል። ምሳሌውም ጌታ በዚህ ዓለም 33 ዓመት ከ3 ወር እየተመላለሰ ወንጌልን ሲያስተምር ኑሮ ከዚህ ዓለም ሲሰናበት 12ቱን ሐዋርያት ሄዶ ያልተማሩ አሕዛብን አስተምሩ አጥምቁ ብሎ የመስደዱ ምሳሌ ነው። እስከዚህ የነበረ ፍጥረት 9 ነበር። 3 ሲጨመርበት 12 ይሆናል። ይህም ማይ፣ መሬት፣ ነፋስ፣ እሳት፣ ጨለማ፣ ብርሃን፣ መላእክት፣ ሰማያት፣ ውሃ፣ እጽዋት፣ አዝርዕትና አትክልት ናቸው። ውድ የተዋሕዶ ቤተሰቦች የሶስተኛው ዕለት ወይም የማክሰኞ ስነ ፍጥረት ከብዙ በጥቂቱ ከሙሉ በከፊሉ የተጻፈ ይህ ነው። እኔም ለዕለቱ አዘጋጅቼ ያቀረቡላቸው ትምህርት ይህን ይመስል ነበር። ቀጣይ የአራተኛው ቀን ወይም የረቡዕ ስነ ፍጥረት አስተምህሮት ይዤ እንደምቀርብ እየገለጽ ምናልባት እርስዎ ወደዚህ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎ አሁኑኑ ቻናሉን ሰብስክራይብ ያድርጉና ሁሌም ሃይማኖታዊ ትምህርቶች ሲጫኑ መልእክት እንዲደርሶ የማስታወቂያ ምልክቷን ይጫኑ። እንዲሁም ለዘመድ ለጓደኛ ሼር እንዲያደርጉ እንድንማማር እጠይቃለሁ። መምህሩ ባለቤቱ መድኃኔዓለም ነው። የኛ ትብብርና ቅንነት ለሰበብ ነው። በመጨረሻም ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶች አዳምጡ ዘንድ እያሳሰቡ ቀጣይ በረቡዕ ስነ ፍጥረት አስተምህሮት እስከምንገናኝ የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን። ይቆየን።